የአርቲስት ነጻነት ወርቅነህ የህይወት ታሪክ። ነጻነት ወርቅነህ እምሩ ከ1974 እስከ 2018 ዓመተ ምህረት ማስታወሻ ሐምሌ ወር ላይ 2017 ዓመተ ምህረት ነጻነት ለተወዳጅ ሚዲያ ደወለ። እዝራ ታሪካችን እኮ መሰነድ አለበት፣ እኔም መረጃ ልክልሃለሁ በማለት ነጻነት የስነዳ ስራውን አዎንታዊ እሳቤውን ገለጸ። እኛም መረጃ ማሰባሰብ ጀመርን። ነፂ ግን ደርሶኛል አየዋለው እዝራችን ነበር የስንብት መልእክቱ። በትላንትናው ዕለት ጥር 8 2018 ዓመተ ምህረት የሰማነው ክፉ ዜና ግን ለመስማት ይከብዳል። ነፂ ነፍስህ በሰላም ትረፍ፣ እንደወደድከው ታሪክህን ሰንደናል። ተወዳጅ ሚዲያና ኮሚዩኒኬሽን መዝገበ አእምሮ የአማርኛ ኢንሳይክሎፒዲያ ፕሮጀክቱ ለሀገር የሰሩ ሰዎችን ታሪክ እየሰነደ እንደሆነ ይታወቃል። ይህ ታሪክ በዲጂታል ሚዲያዎች፣ በመጽሐፍ፣ በድምፅና ትረካ፣ በሌሎች መንገዶች እየቀረበ እንደሆነ ይታወቃል። በተለይ ጎግል ላይ ታሪካቸው ሲፈለግ የማይገኝ ሰዎች አሁን የሙያ አበርክቷቸው በቀላሉ ኢንተርኔት ላይ በግልጽ ተቀምጦ ይገኛል። ባለፉት 4 ዓመት ከ5 ወር ጊዜያት ውስጥም የ423 ሰዎች የህይወት ታሪክና የስራ ታሪካቸው ተሰንዶ የተቻለ ሲሆን 600 ገጽ ባላቸው 2 የተለያዩ መጽሐፍቶች ላይም ታሪካቸው ዘመን ተሻጋሪ ሆኖ እንዲቀመጥ ተደርጓል። ከነዚህ ውስጥም የሚዲያ ሰዎች፣ የቲያትር ባለሙያዎች ይገኙበታል። አጠቃላይ 74 ከፍተኛ የሚዲያ አመራሮች፣ ከ50 በላይ የፊልምና የቲያትር ባለሙያዎች፣ ሚኒስትሮች፣ የሚኒስትር ዴታዎች፣ የግል የሚዲያ መስራቾችና ዋና አዘጋጆች እንዲሁም መካከለኛ አመራሮች ተካተውበታል። 35 ያህሉ በዋና ስራ አስፈጻሚ ደረጃ ያሉ ሲሆን የሁሉም ታሪክ በተሟላ ደረጃ ለመሰነድ ተችሏል። የእነዚህ አመራሮችና የሚዲያ ሰዎች ታሪክን ሰንዶ ለአንባቢ ተደራሽ ማድረግ ፈታኝ ቢሆንም ተሳክቷል። ይህ ተግባርም ተጠናክሮ ይቀጥላል። በዚህ ጽሑፍ የሙያ ታሪኩ የሚሰነድለት ጠንካራ ባለሙያ ነጻነት ወርቅነህ ነው። እዝራ እጅጉና ሳራ አህመድ ታሪኩን አጠናክረውታል። ትውልድና ልጅነት። የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 10 1974 ዓመተ ምህረት ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ ፖሊስ ሆስፒታል ተወለደ። ለቤተሰቡ 4ኛ ልጅ ሲሆን 3 ወንድሞችና 1 እህት በረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋው ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ እያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የ2ኛ ደረጃ ትምህርቱን ምስራቅ አጠቃላይ 2ኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበብ የገባበት አጋጣሚ የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ የተመላለሰ ዩኒቲ የቲያትር ክበብን እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማን ፑሽኪን ላይ እያሳየ የመጨረሻ አጽያት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትር አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህን ብሏል። እኔ ስለ ነፂ መሰክራለሁ፣ የሚሰራው ገና ሲወጥነው ያውቀዋል። ፑሽኪን የሩሲያ ባህል ማዕከል በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመካከላችን። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና
ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛኸኝ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ኤክስትራኦርዲነሪ የሆነ ችሎታ እንዳለው ያስመሰከረው እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስት ካደረግነው ከሙናዬ መንበሩ ጋር እንዴት ባለ በልዩ ሁኔታ እንደተጫወተ አሁንም አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነት ሰጥቷል። የነጻነት ኪነ ጥበባዊ አበርክቶ በቲያትር ዘርፍ ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቤት ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት ኢንዚራ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች ላይ የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነበር። በቴሌቪዥን ድራማና በሬዲዮ ድራማ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው የስንቅ ፕሮግራም ላይ የባለቤቱ ያለልኝ መኳንንትና የጥላሁን ዘገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና በተሻገር የማዘጋጀት ችሎታ ስለነበረው ድራማዎችን እንዲያዘጋጅ እድል እንሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳደር ቴሌቪዥን የሚተላለፍ በነበረው መስኮት በተሰኘ የ5 ደቂቃ ድራማ ላይም በርካታ ድርሰቶች ላይ ነጻነት አሻራውን ማሳረፍ ችሏል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ተሳትፏል። ወደ ፊልም ዓለም የመጀመሪያ ፊልሙ የማይደረስበት የሚል ሲሆን ከዛ በኋላም ኤፍቢአይ 123፣ የአንቺው ሌባ 12፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 123 ፊልም ደራሲ እሱ ሲሆን ባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝቡ ዘንድም ባለቀለም ህልሞች፣ በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም፣ ጎበዝ ፕሮግራም አቅራቢ ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወሻዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይም የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ይቻላል። ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች ደስታና የሀዘን ጊዜም ቀድሞ የሚገኝ መሆኑ የቅርቦቹ ይመሰክሩለታል። የትዳር ህይወቱ ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18፣ የ15 እና 9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦራገን ስቴት ዩኒቨርሲቲ ነጻ የትምህርት እድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ትምህርቷን መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ልዩ ፍቅር እንዳላት ከወራት በፊት ገልጾ ነበር። ነጻነት ወርቅነህ ዓርብ ዕለት ጥር 8 2018 ዓ.ም 44 ዓመቱን ሊይዝ 30 ቀናት ሲቀረው ከዚህ ዓለም በድካም አርፏል። ለአድናቂዎቹ፣ ለቤተሰቦቹ እንዲሁም ነጻነት ወርቅነህ በልባቸው ላለ ሁሉ መጽናናትን እንመኛለን።